ነት ሚስቴ የተወለደችው በቦረና መካነ ሰላም ነው። ነገር ግን ያደገችው አዲስ አበባ ነው። እንዳጋጣሚ ሆኖ ተገናኘን። በስልክ ነው ያወራ ነው። ከብዙ ጊዜ በኋላ ለመገናኘትና ለመጋባት ፈቅተናል ማለት ነው። ይሄም የሆነው በሳዑዲ አረቢያ መዲና ሲሆን በጣም ምን ብዬ ልንገራችሁ፣ በጣም አሪፍ ልጅ ነበረች። ከምንም በላይ አስተሳሰቧ ከማንም ጋር የማይገናኝ በጣም ጥሩ ከሚባሉት አንዷ ነበረች። ይሄን ነገር ማውራት ምንም አልፈልግም ነበር። ምክንያቱም ይሄ ነገር ሲነሳ በጣም ልቤ ስለሚጎዳ ምንም በማላስብበት በወጣትነት ዘመኔ ምንም በማላስብበት ነበር ይሄ ነገር የተፈጠረውና አሁን ላይ ባለሁበት ሁኔታ ያንን ነገር ማሰብ አልፈልግም። ነገር ግን ቪዲዮ እንዲረዝምባችሁ ስለማልፈልግ ይሄ ጣጣ ምንም ሰዓት አይበቃው። ስለዚህ ታሪክ ሁሉንም ላውራው ብዬ ካልኩ ሰዓት የሚባል ነገር አይበቃኝም። ነገር ግን መጨረሻውን ብቻ እሷንም ይቅርታ ለመጠየቅ ስለሆነ ያለውን ነገር ሁሉንም የምነግራችሁ ይሆናል። ውድ ተመልካቾቼ ያው መጀመሪያ ኮንትራት ቤት ነበር የምትኖረው። ኮንትራት ቤት እያለች ነው እንግዲህ ከኮንትራት ቤት ጠፍታ ወጣ ከኔ ጋር ተጋባን ማለት ነው። እንግዲህ እንደ በተጋባን ቢያንስ 8 ቀን እና 15 ቀን እንኳን አይሆነውም ከሌላ ሴት ጋር ፍቅር ጀመርኩ ማለት ነው፣ በሷ ላይ ማለት ነው። እሷን አዲስ አግብቼ 8 ቀን ባልሞላው ሰዓት በማይጠቅም አሳሰብ ውስጥ ወደ ሌላ መጥፎ ነገር ሄድኩባት ማለት ነው በሷ። ስለዚህ ነገር ባላወራ ይሻለኝ ነበር። ይሄ ነገር ሲነሳ በጣም ነው ልቤን የሚጎዳኝ። የሚገርማችሁ ነገር ለኔ ብላ ነው ከጠለቤ የጠፋችው፣ እኔም ብላ ነው መዲና የመጣችው። ማንም የምታውቀው ሰው የላትም። ወላሂ አዝም ነው የምላችሁ። ሳዑዲ አረቢያ አንድ የምታውቀው ሰው የላትም። ለኔ ብላ ነው የወጣችው። ምንም የምታውቀው ነገር የላትም። ያ ሁሉ ነገር ስበድላት ግን ሰው እንኳን ሲነግራት ወላሂ አዝም ነው የምላችሁ እኔ ምንም አትጠይቀኝ ከሌላ ሴት ጋር እያመጣ ምናምን ሲሏት ጭራሽ እኔን አትጠይቀኝ። ስራ አልሰራም፣ ጃዛቤ ቁጭ ብዬ ነው የምኖረው። እየሰራይ በየ3 ወሩ ነው የምመጣው። ገጠር ነው የምሰራው ወላሂ ነው የምላችሁ። በየ3 ወሩ ትመጣለች፣ እጃዛችን እናከብራለን። ሱቅ ትወጣለች፣ ጫማ ልብስ ምናምን ለኔ ነው ገዝታ የምመጣው እሷ ማለት ነው። ከዛ ለምን አልገዛሽም ለአንቺ አልገዛሽም ምናምን ስላት ማለኝ አንድ ቢጃማና የመዳም ኩሽና ይኖር እንጂ ማን ያየኛል? እኔ እንዲያምርብኝ ከፈለክ ኢትዮጵያ ስንገባ ትገዛልኛለህ። ነገር ግን ለኔ ያላት ክብር በጣም የተለየ ነበር። ይሄንን ቪዲዮ ግን እንድታደርሱልኝ እፈልጋለሁ ለሷ ማለት ነው። ምናልባት ካየችው የሩቅ ሀገር መጋባት ትርፉ አንድ ጊዜ ከተለያያችሁ በምንም አትገናኙም። ወላሂ ነው የምላት። እኔ እሷን ይቅርታ መጠየቅ የነበረብኝ ፊት ለፊት ቁጭ አድርጌ ማድረግ ያለብኝን ነገር አድርጌ በቃ በክብር ይቅርታ በጠይቃት በጣም ደስ ይለኝ ነበር። ነገር ግን ሁሉም ነገር ተበላሸ። እኔም በቃ በጣም ስለምትንከባከበኝ በጣም ስለምትወደኝና በጣም ስለምታከብረኝ ልክ እንደ እናቴ ልጅ እንደ እህት ያየኋትና ሙሉ ፍቅሬ ወደዚህኛይቱ አይደላ በቃ ጊዜ የምሰጠው ለዚህኛይቱ ነው። ከዛ እንደዛ እያልን በላይቷ ላይ እኔም ሌላ ነገር እያደረኩኝ እሷም ወደ ገጠር ወጥቼ ፍየል ስራ እንዲሰራ አፈልግም ነበር። አበደን ፍየል ስራ ልክ ወደ ገጠር ስራ ትሄዳለህ አከዲም እንዲያወጣ እስኪ ምናምን ስትለኝ የፍየል ስራ መጥቷል ነው የምላት። የፍየል ስራ መጥቷል እሄዳለሁ ስላት ላ የፍየል ስራ አትሄድም ሌላ ስራ ከተገኘ ትሄዳለህ በቀረ ተቀመጥ ነው የምትለኝና ከባድ ነው ወላሂ። ሁሉንም ነገር ለማውራት በጣም ከባድ
ግን ይህንን ቪዲዮ የምትመለከቱት ሆነ በጣም በድዬሻለሁ፣ ብዙ ነገር አድርጌብሻለሁ፣ በግፍ ከቤት አስወጥቼሻለሁ። በቃ ይሄ ሁሉ ነገር የሆነው በህፃንነትና በመጥፎ ጊዜ ነው የሆነውና በጣም ይቅርታ እንድታደርግልኝ እፈልጋለሁ። ማድረግ ያለብኝን ነገር ሁሉም ነገር ለማድረግ ዝግጁ ነኝ። ብቻ አንቺ ይቅርታ እንድታደርግልኝ ብቻ ነው የምፈልገው። ከዛ ያው ልጅቱ ጋር እንደምገናኝ ሁሉም ነገር ታወቀ። ልጅቱም ጋር ተዋወቁ። ከዛ ልጅቱ ጋር ሲሰዳደቡ ማለት ነው ወላሂ እሷን የሰደበቻት ስድብ አሞኝ ማለት ነው። እንግዲህ የሐላል ሚስቴ ማለት ነው ያሽኛዋን ሰርባብኝ በዛ ተናድጄ ማለት ነው ምንም ነገር ሳንል። የሚገርማችሁ ነገር ቤተሰቦቿ የጣልተዋት በኔ የተነሳ ማለት ነው። እሷ የክርስቲያን ሃይማኖቷ ክርስቲያን ነበረ። ከዛ ቤተሰቦቿን ትታ ሃይማኖቷን ትታ ወደ እስልምና ገብታ ሙስሊም ሆና ነው እኔ ጋር የተጋባ ነው ማለት ነው። ቤተሰቦቿን ሙስሊም በሆነችበት ምክንያት ጣልተዋታል። ማንም አይጠይቃትም፣ ማንም ጋር አትደውልም። እኔን አምና ነው የተቀመጠችው። ነገር ግን እኔ ታምኝ አልጠበቅኳትም። ወላሂ ነው የምላችሁ፣ ምንም አልታመንኩላትም ሲጀመር ማለት ነው። ቁም ነገር ነው የምላችሁ። እኔ ህሊናዬን የሚጎዳኝ ይሄ ነው። ታዲያ ለኔማ ሲያንስ ነው ይሄ ሁሉ ነገር ሲያንስ። ከዛ እሷን ሰደበችብኝ ብዬ ማለት ነው ከሌላ ሴት ጋር ታየት ይሏት ባሌ ነው ስትላት ደውላ አንቺ ነሽ የመጣሽበት አይፈልግሽም አልፈልጋትም ብሎኛል እያለች ስትላት ማለት ነው እኔን ደውላ እንደዚህ ብለሃል እንኳን ብላ አንድ ቀን ጠይቀኛል። አንድም ቀን ግን ቆይ እናንተ ግን አሁን ይሄን ነገር ትታመላላችሁ? ትዕግስት ይኖራችኋል? ባልሽ ኢጃዛ ቢል ሌላ ሴት እያመጣብሽ ነው ተብሎ ደውለሽ ትናገሪዋለሽ ወይንስ አትናገሪ? እናንተ ፍረዱት። ይሄ ነው የኔ ጥፋት፣ በጣም ከባድ ጥፋት። በቃ ምን ብዬ ልንገራችሁ? ከምሬ ነው የምላችሁ። በጣም መጥፎ ነገር ነው በሷ ላይ ያደረኩት ጀምሮ። ከዛ ይችኛይቱ ልጅ የዚች ልጅ ኒካ ሳላወረድክ እኔ አልመጣም አንተ ዘንድ ድርሽ አይደለም ምናምን ስትለኝ ምንም ሳላንገራገር ደውዬ እንደማልፈልጋት ነገርኳት። ከዛ ወላሂ በላለች ደጋግማ ማለት ነው። ወላሂ ለአዝም ፍቅር ያልቆብኛል።